ብዙ ሰው ብዙ ክፉ ነገር አስቦባችሁ ልክ እናንተ ጋር ሲመጣ አይችልም። ለምን? እናንተ ጋር ካለው የእግዚአብሔር ሕልውና የተነሳ። በልዑል መጠጊያ የሚኖር በሉ ሁሉን በሚችል አምላክ ጥላ ውስጥ ያድራል በሉ። በልዑል መጠጊያ የሚኖር መኖር ሆነላችሁ። አሁን እንደዚህ ይሆናል። አንዱን ለመያዝ አንዱን ትለቁታላችሁ። የሥጋውን ትለቃላችሁ፣ የመንፈሱን ትይዛላችሁ። ይሄ ተላተራ ነገር ትለቃላችሁ፣ ኢየሱስን ትይዛላችሁ። ከዚህ በኋላ በሥጋ መመላለስን ትለቃላችሁ፣ በመንፈስ መመላለስን ትይዛላችሁ። እግዚአብሔርን የማያከብር ነገር በሙሉ ትለቃላችሁ፣ እግዚአብሔር የሚከብርበትን ነገር ትይዛላችሁ። መንፈስ በቀላሉ ሙቭ ያደርጋል። መንፈስ በቀላሉ ባንተ ይሰራል። መንፈስ በቀላሉ ይንቀሳቀሳል። የዛኔ የምጸልየው ጸሎት ይሰማል። በሥጋ ያልሆነ ጸሎት ይሆናል። በአይምሮ ያልሆነ ጸሎት ይሆናል። በመንፈስ የሆነ ጸሎት ይሆናል። መልስ ይሆንልሃል በኢየሱስ ስም።